ከዚህ በፊት እንዳልኳችሁ ጦርነቶች ኤክስፔንሲቭ ናቸው ማለትም የአንድ አመት ታክስ ብቻ በቂ አይደለም በጣም ትልልቅ ጦርነቶችን ፋይናንስ ለማድረግ ራስን ለመከላከል ኦር ግዛትን ለማስፋፋት ሊሆን ይችላል ማለት ነው እንግዲህ በዛ ጊዜ የነበሩ ነገስታቶች አዲስ የፋይናንሻል ኢኖቬሽን ያስፈልጋቸው ነበር ማለት ነው የጋቨርንመንት ቦንድ ኢንትሮዲዩስ የተደረገው እንግዲህ በዛ አይነት መልኩ ነው ጋቨርንመንት ቦንድ ከዚህ በፊት ሲባል ሰምታችሁ ከሆነ ሌላ ምንም ታምር የለውም ብድር ነው በቃ ጋቨርንመንት ይሄን ያህል ብድር ለዚህ ይሄን ያህል ጊዜ አበድሩኝ ይሄን ያህል ኢንትረስት መልሳለሁ የሚል it's just a promise to pay ያ ጋቨርንመንት ኢሹ ሲያደርገው we call that basically government bond ማለት ነው በ1694 የእንግሊዝ ፈረንሳይ ጋር የነበራትን ጦርነት ፋይናንስ ለማድረግ የቢኦኢ ይመሰረታል ማለት ነው የባንክ ኦፍ ኢንግላንድ አሁን ላይ የእንግሊዝ ሴንትራል ባንክ ብለን ሪፈር የምናደርገው ነው ቴሌግራም ቻናሎችንም ለምሳሌ BOE ምናምን ሜንሽን ሳረቅ ይሄንን ኢንስቲትዩሽን ነው ማለት ነው ቤዚክሊ ይሄ ኢንስቲትዩሽን ለሚያወጣው 1 ፓውንድ ኖት ኢኩዊቫለንት የሆነ ወርቅ ሪዘርቭ ውስጥ ማስቀመጥ ግን ነበረበት ማለት ነው ምክንያቱም በዛ ወቅት እንግዲህ ኤቭሪዋን አምኖ ከረንሲዋን እቺ ፔፐርዋን ትሬድ የሚያደርገው ወርቅ ስላለ ነው ምክንያቱም at any point አንድ ሰው ያንን ከረንሲ ወይም ፓውንዷን ሌተሯን ሊሆን ይችላል ይዞ ሄዶ ከሴንትራል ባንኩ ገንዘብ መቀበል ይችላል or from any bank ወርቅ መቀበል ይችላል ጎልድ ሪዘርቭ 1 to 1 ነበር ማለት ነው ስለዚህ 100 ፓውንድ ካለ 100 ፓውንድ የሚያወጣው ወርቅ ማግኘት ይቻል ነበር ማለት ነው now ይሄ obviously from time to time የነበረው 1 to 1 ratio ዲግሬድ ያደረገ የቀነሰ ነው የመጣው